ከ12 ዓመታት ትግስት በኋላ 5 ልጆችን ወለደች። በሐረሪ ክልል 12 ዓመታትን በልጅ እጦት ያዘነች እናት በአንድ ጊዜ 5 ልጆችን ወለደች። የአላህ ድንቅ ስራ በኢትዮጵያ። ነገሩ እንዲህ ነው። በሐረሪ ክልል የሶፊ ወረዳ የቂሌ ቀበሌ ነዋሪ የሆኑት የ35 ዓመቷ ወይዘሮ በድሬ አደም ባለትዳርና ላለፉት 12 ዓመታት ልጅ ሳይወልዱ የቆዩ እናት ሲሆኑ ባለመውለዳቸውን በከፍተኛ የሀዘንና የስነ ልቦና ጫና ውስጥ እንደነበሩ ይናገራሉ። ወይዘሮ በድሪያ ከ12 ዓመታት በኋላ በትናንትናው ምሽት 3 ሰዓት ተኩል አካባቢ በሐሮማያ ዩኒቨርሲቲ ስፔሻላይዝድ ሆስፒታል 5ቱን ህጻናት በሰላም ተገላገለች። እናቲቱን ጨምሮ ህጻናቱ በጥሩ ጤንነት ላይ እንደሚገኙ ተገልጿል። እኚህ እናትና ቤተሰቦቻቸው በታላቅ ደስታ ስሜት ውስጥ ሆነው አላህን እያመሰገኑ ይገኛሉ። እስትንፋሳችን እስካለ ድረስ ሁሌም ተስፋ አለን። መረጃውን ያደረስኳችሁ እኔ ሙበይን ነኝ። መረጃውን ከወደዱት ላይክ እና ሼር ማድረጉን አይርሱ። ሀሳባችሁን በኮሜንት አሳውቁን። ሰላም